ብቻ የተሰጠህን መልእክት አትበርዘው፣ አታበላሽው። ያን ጊዜ ያ የላከህ ፕሬዝዳንት አክሊል ተመልሰና ይላል። ለምን አበላሽህ መልእክቱን? ለምን በረዝክ? ለምን ይሄን ጨመርክ? ለምን ፕሮስፔሪቲ ጨመርክ? ለምን ፖቨርቲ ጨመርክ? ለምን ሐሰት ትምህርት ጨመርክ? ለምን ግሳንግስ ውሸት ተአምራትን ጨመርክ? ለምን እኔ በነፃ አውጅ ያልኩትን ሸጥክ? ለምን ይሄንን ውሃ ሸጥክበት፣ ዘይት ሸጥክበት ብሎ ሊጠይቅህ የሚችለው ያ የላከህ ጌታ ነው። እሱ አያግድህ። የሱንም መልእክት አታበላሽበት። የሱንም መልእክት ሐሰት አትቀላቅልበት እንጂ ታግደን እናውቃለን። እኔ ታግጃ ቃለሁ አሜሪካን ሀገር ውስጥ የእገዳ ደብዳቤ አለኝ። አሁን እኔ ከኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያኔ የግብረ ሰዶማውያንን እናጋባለን፣ ግብረ ሰዶማውያንን ካህናት እናደርጋለን ብለው ሲወስኑ በአደባባይ ላይ በመጀመሪያ በዛ ህንፃ ውስጥ ከነበሩ 400 ሰራተኞች ነጮች መካከል ቆሜ ተቃውሜ ስራዬን በገዛ ፈቃዴ ለቅቄ ደሞዜን ትቼ በአሜሪካን ባዶ ሜዳ ላይ የወጣሁት እኔ ነበርኩ። ያን ቀን የኢቫንጀሊካል ሉትራን ቸርች ኢን አሜሪካ ደብዳቤ ጻፈ። 2-3 ፓራግራፍ የሆነ ያ ደብዳቤ አለ። ከዛሬ ጀምሮ ቄስ ዶክተር ገመቺስ ደስታ በኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ እንዳይሰብክ፣ ሁለተኛ ቄስ ዶክተር ገመቺስ ደስታ ከዛሬ ጀምሮ የክህነት አገልግሎቱንና ስልጣኑን ሽረናል ብለው አግደዋል። ያ ደብዳቤ ለኔ ክብር ነው። ያ ደብዳቤ ለኔ ሃሌሉያ ነው። እዚህ ሀገር ግን እንደዛ እንደማይሉ ታውቃለህ? እኔ እኮ እሱ ነው የሚገርመኝ። አንተን የአሜሪካ ቸርች ኦፍ ሉትራን ሲከፈል ለሁለት ኤልካ ነው አይ ቲንክ አዎ፣ ሲከፈል ግብረ ሰዶማውያንን የደገፉት የሀብት ምንጩ ዶክተር ገመቺስ ግብረ ሰዶማውያን ከደገፉት ጥቂቶቹ ከሚባሉት ዊንጎች ከነሱ ጋር ሆኖ ከነሱ ጋር በመስራቱ ነው የሀብቱ ምንጩ ይላሉ። እና አሁን ስትለኛ ይሄ የውሸት አባት ኦ ማይ ጋድ ሰምተህ ታውቃለህ? ከታገደበት ምክንያት አንዱ ይሄ ነው የሚል ሰዎቹ ሲነግሩኝ እጅግ በጣም ነው የገረመኝ። አየህ ማለት ይህንን ምን ብለህ ታስረዳዋለህ? ይህን ምን ብለህ ትነግረዋለህ? የተሰደድክበት ምክንያት ባለቤቴ እርጉዝ ነበረች። እዛ ቢሮ ነበር የምትሰራው። እኔና እሷንን መጀመሪያ ዎክአውት ያደረግነው። ፎቶግራፉ አለ። the National Cathedral of the United States ዋሽንግተን ዲሲ ከመጽሐፍ ቅዱስ በላይ ምንም የለም። የመጽሐፍ ቅዱስን እንደዚህ ይዤ በዋሽንግተን ዲሲ መካከል ፕሬዝዳንቶች የአሜሪካን ነገስታት በሚያመልኩበትና በሚሰበሰቡበት ጉባኤ ነው ያንን የመሰከርኩት። ይሄ የግብረ ሰዶም አጀንዳ ቤተክርስቲያንን እንደሚያጠፋ እንደሚያበላሽ ከባድ ስህተት እንደሆነ ከተቃወሙት አባቴ ዛሬ በጌታ እቅፍ ያለው አባቴ ለእንጀራ ለብር ለዶላር ብለዛ ግቢ እዛ ቢሮ እንዳትቀመጥ ሙሉ በሙሉ እርግፍ አድርገህ ወጣ። ምግብ የሚጎል ከመሰለ እኔና እናት ይተርፈናል ና ከኛ ገበታ ላይ ብላ ነው ያለኝ ደሃው አባቴ። እና በእንደዚህ አይነት መስዋዕትነት ነው አሜሪካን ሀገር ውስጥ ጥዬ ወጣሁት። ጥዬ ከወጣሁም በኋላ ጥዬ ስወጣ የናዝሬቱ ኢየሱስ ነበር የጠራኝ። አካውንታችን ውስጥ ብር የለም፣ ሀብት የለንም፣ ቤት የለንም፣ አፓርታማ ውስጥ ነው የምንኖረው። አንድ ጂፕ መኪና ነበረኝ፣ አረንጓዴ ጂፕ መኪና ትዝ ይለኛል። ጌታ ኢየሱስ ከፎቁ በታች ቆሞ ናውረድ እንሂድ አለኝ። ይህንን በራእይ ነበር የማየው። ወረድኩ፣ እዛ መኪና ውስጥ ገባው። ከጌታ ጋራ ከባለቤቴ ጋራ ሄድን። ሊድ ስታር የሚል ቪዥን ሰጠኝ። በዛ ከዜሮ ተጀመረ። በተአምራት የሰው ንግግር የሰው ሐሳብ ብዙ ሊሆን ይችላል። እንግዲህ እግዚአብሔር የእውነት
የጸጋና የብርሃን አምላክ ስለሆነ በዛ ደስ ይለኛል። በጣም ነው የሚገርመኝ ይሄ መባሉ።